በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድ የሆነ ይቀንሰው። ወቅቱ ጾመ ነቢያት ማለትም የገና ጾም ነው። ይህ ጾም በገባ 2 ሳምንት ቢሆንም አንገታቸው ላይ ማተብ ያሰሩ ሁለት ባልንጀራሞች ከአንድ ስጋ ቤት በረንዳ ላይ ሆነው ይህንን ጥሬ ስጋ በወጉ እየቆረጡ ወደ ሆዳቸው ይልኩታል። በመሃል አንደኛው የፕሮቴስታንታዊ ተሐድሶ አራማጆች ጾም ይቀነስ እያሉ በየመንደሩ የሚያወሩትን ወሬ ሰምቶ ኑሮ ጾም ሊቀነስ መሆኑን ሰምተሃል እንዴ ሲል ባልንጀራውን ይጠይቀዋል። ባልንጀራውም የጎረሰውን ጥሬ ስጋ እያኘከ በእጁ በያዘው ቢላ ደግሞ በቀጣይ የሚጎርሰውን እየቆረጠ ማን ነው እሱ ቀናሹ ሲል ይጠይቃል። ባልንጀራውም እኔ ምን አውቄ ነው ቄሶች ይሆናሉ፣ ሌላማ ማን ሊሆን ይችላል ሲል ይመልሳል። በዚህ ጊዜ ባልንጀራው በስጨት እንደማለት ካደረገው በኋላ በእጁ ላይ ያለውን ቁራጭ ስጋ በእንጀራ ጠቅልሎ በዋዜ እያጣቀሰ ይህም አይደረግም፣ እስኪ ወንድ የሆነ ይቀንሰውና እንተያያለን አለ ይባላል። ይገርማል። አንዳንድ ሰው ክርስትናው የሚኖረው አምኖበት ሳይሆን በስሜት ነው። እሱ ራሱ የሚቀንሳቸው እና የሚሽራቸው በርካታ የቤተክርስቲያን ስርዓቶች እያሉ ስለ ስርዓተ ቤተክርስቲያን ህልውና የሚከራከር ሰው ምን ትሉታላችሁ? ይህን ታሪክ መነጽርነት ሁላችሁም ወደ ራሳችን እንመልከት። እውነት ለመናገር ከሰባቱ አጽዋማት ትክክል የምንጾም እየጾምን ያለነው ስንቱን ነው? እስኪ እውነት እንነጋገር። የቤተ ክርስቲያናችን ውሳኔና ቀኖና ማንም ሳያሰናብተን በራሳችን ስልጣን የሻርናቸውና የማንጾማቸው ሌሎች እንዳይጾሟቸው የምንከለክላቸው አጽዋማት የሉምን? ስለምን ይህን እናደርጋለን? እኛስ ከሥርዓተ ቤተ ክርስቲያን ውጭ ነን። ሌላውን ወደ ሥርዓተ ቤተ ክርስቲያን ማምጣት እንዴት እንችላለን? መጽሐፍ ቅዱስ እንዲህ ይለናል። እንዲህ አንተ ሌላም የምታስተምር ራስን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? መጽሐፈ ሮሜ ምዕራፍ 2 ከቁጥር 21 እስከ 3። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።